ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? እኔ ያለሁኝ ዛሬ ለ6 ወር ህፃን 6 ወር በላይ ለሆኑ ህፃናቶች የሚሆን ነው ይዤላችሁ የመጣሁት። እሱም ብሮኮሊን እና ዝኩኒ ኤንድ ካሮት እና ቦሎቄ ወይም ደግሞ ፒንስስ ይባላልና እሱን ነው ይዤላችሁ የመጣሁት። አብራችሁኝ ቆዩ። አሁን ይሄንን እናደርገውና እንደዚህ የተቀቀለ ነው። ቀቅየዋለሁ ኦሬዲ ፍሬሹን ቀቅዬ ሲበስልልኝ ነው ታይምስ ማለት ሰዓት እንዲቆጥብልኝ ቀቅየዋለሁኝ። ከዛ ካሮቱን አብሬ ጨምረዋለሁኝ። ከዛ ሊቀረኝ ትንሽ ሊበስል ሊወጣ ሲል ዝኩኒውንና ብሮኮሊውን ጨምራለሁ ማለት ነው። እና በጣም ሄልዚ የሆነ ምግብ ነው። ሞክሩት ቤታችሁ፣ ለልጆቻችሁ ይወዱታል። ከዛ ትንሽዬ የእንትን ማለት ነው የገበታ ቅቤ ጨምርበታለሁ። ምንም ስፓይስ የሌለው ቅመም የሌለው ማለት ነው። እና የገበታ ቅቤ ይሄን ጨምርበታለሁ። ከዛ ካሮቱ ከበሰለልኝ በኋላ ምክንያቱም ይሄ ብዙ ሰዓት አይቆይም፣ 5 ደቂቃ ነው። ብዙ ሰዓት መቆየት ስለሌለበት ማለት ጥቅምነቱ ይጠፋለኝ ማለት ነው። ኩሰው 5 ደቂቃ በኋላ ይበስላል እና ካሮቱ ስለሚቆይ ነው። ከዛ ይሄም እንደዚሁ ከለሩ አረንጓዴ እንደሆነ ነው ተመልካቾቼ መቀመጥ ያለበት። ምክንያቱም አረንጓዴ ወደ ጎመን ከለር ከተቀየረ በቃ ምንም ጥቅም የለውም ማለት ነው። አረንጓዴ እንደዚህ ነው መሆን ያለበት ከለሩ ማለት ነው። ብዙ መብሰል የለበት። ምክንያቱም ጠቀሜታው እንትን ከበሰለ ምንም ጥቅም የለውም። አሰር ብቻ ነው መሆን ያለበት የሚሆነው ማለት ነው። እና ልብ ማለት ያለባችሁ ቪገን መስጠታችሁን ሳይሆን ለልጆቹ ማለት ብዙ መብሰል የለበትም። ብዙ መብሰል የሌለባቸው አታክልቶች አሉና ለምሳሌ እንደ ዝኩኒ እንደ ብሮኮሊን አሁን እነዚህ የ5 ደቂቃ ነው በቃ ስቲም በተቻለ መጠን ማለት ነው። 5 ደቂቃ ስቲም ብቻ ነው የሚያስፈልገው ማለት ነው። ከለሩ መቀየር የለበትም እና አሳያቸዋለሁ ደግሞ ማለት ነው። በስተመጨረሻ እንደዚህ ሆኗል። ከ5 ደቂቃ በኋላ ማለት 5 ደቂቃ በላይ አይደለም የማበስለው፣ በጣም ትንሽ ነው። ምክንያቱም እንዳልኳችሁ ከለሩ መቀየር የለበትም። ልክ እንደዚህ ነው የሚሆነው አሁን። ከዛ እዚህ ላይ አደርገዋለሁ፣ ምክንያቱም መጠኑን እንዳቅ ማለት ነው። ሁሉን አይደለም የምፈጨው፣ ትንሽ ነው የምፈጨው። ምክንያቱም ሁሉን ከፈጨውት ለ2 ቀን ምናምን አይሆንምና አሁን ይሄን ኦሬዲ ዛሬ ቁርስና ምሳ ከበላች ማለት ምሳና አራት ከበላች ነገ ደግሞ ሌላ አድርጌ ከዛ ደግሞ ይሄን ሰጣታለሁ ማለት ነውና አሁን ለዛሬ ምሳ ይሄን ይመስላል። በቂ ነው። ከዚህ በላይ አላደርግላትም። እንዲበቃት ማለት ለክቼ ነው በዚህ እንደዚህ ማደርገውና ፍሪጅ ውስጥ አድርጌ ትንሽ በሞቀ ውሃ ለባ አድርጌ አሙቄ ነው ከዛ ፈጭቼ የምሰጣት ማለት ነው። እና ለአንድ ቀን ነው ቢበዛ ለአንድ ቀን ነው የምጠቀመው። ከአንድ ቀን በላይ ወይም ደግሞ ከአንድ ቀን ከግማሽ በላይ አልጠቀምም። ከዛ በላይ አልሰራላትም ማለት ፍሬሽ እንዲሆንላት እንድትወደው፣ ሌላም ደግሞ በማል ስለምሰራላት እንዳትሰላች ይሄን ይመስላል ማለት ነው። ፈጭቼ ደግሞ አሳያቸዋለሁኝ። ከተፈጨ በኋላ ይሄን ይመስላል። እንደዚህ ነው የሆነው። ይሄ ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። አብራችሁን ስለቆያችሁ አመሰግናለሁ። መልካም ጊዜ። ባይ